ታዋቂው የሱለይማን ቢን ሻህ አርጡግሩል ልጅ የሆነው ዑስማን ወይም ኦቶማን ኢምፓየር የምንለው ያቋቋመው ዑስማን በቁርአን በጣም ይፈርድ ነበር ዳኛ እያለ። አንዴ አንድ ቱርካዊ ሙስሊምና ሌላ ክርስቲያን ለፍርድ እሱ ፊት ቀረቡ። ባለሐቁ ክርስቲያኑ ነበርና ንጉሱ ደግሞ ዳኛም ንጉስም የነበረው ያኔ ዑስማን ነው። ያኔ ፍርዱ ላይ ለክርስቲያኑ እርሳቸው ፈረዱ። ሲፈርዱ ተገረመ። ንጉስ ነዎት እርሶ በጣም የተከበሩ ናቸው፣ በዚህ ላይ ዳኛ ነዎት፣ ለአገሮ ልጅ ለወንዞ ልጅ ለሙስሊሙ ይፈርዳሉ፣ እንዴት ለኔ ይፈረዱ አላቸው። ምክንያቱም ባለሐቁ አንተ ነህ። አላህ ደግሞ አይደለም በሰው ላይ በነፍሶቻችን ላይ እንኳን ቁርአን ውስጥ ሐቅን እንድንመሰክር በራሳችን ላይ እውነትን እንድንዳኝ አላህ አዞናል። ስለዚህ ባለመብት አንተ ነህ፣ ላንተ ይገባሃል አሉት። ግለሰቡ እስልምናን ከእርሳቸው እጅ ተቀበለ።